ጎበዝ ነገሩ እንዴት ነው? መንግስት ዘንድሮ መቼም የምርጫ ጉዳይ የሚያሳስብ አይመስልም እኔ። ምክንያቱም እኛ የከተማ ሰው ይጨነቅ እንጂ እኛ የስንዴ ነዶ በጨለማ ያውቃል፣ እንኳን በብርሃን በጨለማ ያውቃል። እሱን ሄዶ በጠዋት መሬት ሳይነጋ ሄዶ ይመጣል። እሱ ችግር የለም። አሁን ችግር ነዳጅ ነው፣ ምርጫ አይደለም፣ ነዳጅ ነው። አሁን ችግሩ ነዳጅ ነው። እና አሁን እንግዲህ ሆስፒታል ሲሄድ ሰዎቹ ጄኔሬተር የለም ይላሉ፣ ኦፕሬሽን አይሰራም ይላሉ፣ መድኃኒት ጭኖ ማመጣ ጠፍቷል ይላሉ፣ ኦክሲጅን መምጣት ጠፍቷል፣ ደም መምጣት ጠፍቷል፣ ሐኪም ከቤት እዚህ መምጣት ጠፍቷል ይላሉ። እንዴት ይሆናል ይሄ? እንዴት መንግስት ደግሞ መፍትሄ ሲደረድር አንድ ሁለት ምናምን ሲል ጤና አንድ ሲል እንደው ጭራሽ ጤና የሚባል ነገር ይረሳል? እንዴት መንግስት እንዴት አይነት ነገር ነው ይሄ? እንዴት ይሆናል? ገና ጦርነቱ አንድ ወር ሲሆን ክትትል ብሎ እዚህ ችግር ይመጣል እንዴ? እንዴት ነው? ክትትል አለ፣ ምን አለ፣ ሰው ብዙ ነገር አለ፣ ማሽን ላይ መተኛ ሰው አለ፣ ምን አለ? እንዴት ይሆናል? እንዴት ነው ይሄ ነገር? እዚህ አስተማማኝ መብራት የለም። አንዴ ይጠፋል፣ አንዴ ፖል ወደቀ ይላል፣ አንዴ መስመር ተበጥሷል ይላል፣ አንዴ ኮንታክት ፈጥሯል ይላል። እሱ 2 ቀን 3 ቀን ይፈጃል እስኪሰራ። እንዴት ነው ይሄ የሚሆን? እኛ እንደ የተደበደብ ነው። ይሄ ነገር እንደገና ይታሰብበት። መንግስት ኢሳቤ አድርጎ ይሄ ነገር መፍትሄ መድረግ አለበት።